አርሰናል እንግዲህ ከረጅም ዓመታት በኋላ የሊጉን የዋንጫ ክብር ማሳካቱ የሚታወስ ነው። ይህንን ተከትሎ ደግሞ የክለቡ ደጋፊዎች ያላቸውን ደስታ አሁንም ድረስ አልቀዘቀዘም። በለንደን የተለያዩ ጎዳናዎች እንግዲህ ወጥተው ደስታቸውን ገልጸዋል። ወደ 1000 ራዲየስን ያካለለ የደስታ አገላለጽ በለንደን ከተማ እንደነበራቸው የለንደን ፖሊስ አሳውቋል። ይህም ሪከርድ እንደሆነ ነው። ከ1.5 ሚሊዮን በላይ ህዝብ እንደተገኘ በዚህ የጎዳና የደስታ አገላለጽ ላይና ሰልፍ ላይ ለክለባቸው ያላቸውን ፍቅር በተግባር ማሳየት ችለዋል ማለት ነው። እስካሁን ድረስ በእግር ኳስ ታሪክ እንደዚህ ቁጥር ያላቸው ወይም ብዛት ያላቸው ደጋፊዎች በጎዳና ላይ በመዘዋወር ደስታቸውን ገልጸው እንዳልነበረ ነው ከዚህ ቀደም ያሉት መረጃዎች እያሳዩ የሚገኙት ማለት ነውና አርሰናል እንግዲህ በቀጣይ ይሄ የመጨረሻውና ከዚህ በኋላ ረጅም ዓመታትን የሊጉን የዋንጫ ክብር ለማሳካት ይቆያል ተብሎ አይጠበቅም። ምክንያቱም አሁን ካለው ጥንካሬ ማለት ነው። የቻምፒየንስ ሊግ የውድድር መድረክ የዋንጫ ክብርን ደግሞ አሳክተው ቢሆን ደስታቸው በጣም እጥፍ ድርብ ሊሆን እንደሚችል ይታመናል። ነገር ግን ደግሞ የሊጉን የዋንጫ ክብር ማሳካታቸው ደግሞ ሌሎች የዋንጫ ክብሮችን እንዲያመጡ በር እንደሚከፍትላቸው ነው አሁን ላይ ብዙ እምነት እንዳላቸው የተለያዩ የእግር ኳሱ ሊቃን እየገለጹ የሚገኙት ማለት ነውና